ፊልሙ ሲጀምር በአንድ ጨለማ ክፍል ውስጥ ጭላንጭል አምፖል ይታያል። አንድ ሰውም በክፍል ውስጥ ታስሮ ይታያል። ሰውየውም ከፍተኛ ተጎድቶ ነበረ። ራሱንም በመስታወት በሚመለከትበት ጊዜ ሙሉ በሙሉ ታስሮና አይኑም ተጎድቶ ነበር። በዚያም እየጮኸና የድረሱልኝ ድምፅ ሲያሰማ እንመለከታለን። ነገር ግን ማንም አልደረሰለትም። በድንገትም ከአጠገቡ አንድ ያረጀ ቴሌቪዥን ውስጥ አንድ ጭንብል ያጠለቀ ሰውዬ ብቅ ይላል። ሰውየውም በፍርሃት ተውጦ ያየው ጀመር። በመቀጠልም በቴሌቪዥን ውስጥ የነበረው ሰውዬ እንዲህ ብሎ ንግግሩን ይቀጥላል። ሄሎ ማይክ፣ ጨዋታ መጫወት እፈልጋለሁ። እስከዛሬ አንተ የብዙ ሰዎችን ሕይወት ስትመለከት ኖረሃል። ብዙ ሰዎች አንተን መረጃ አቀባይ፣ አይጥ፣ አቃጣሪ ይሉሃል። ነገር ግን እኔ ለተላበስከው ሰውነት እማትመጥን፣ ለተሰጠህ ሕይወት እማትመጥን ነህ ብዬሃለሁ። ማይክልም በፍርሃት እየተንቀጠቀጠ አንገቱ ላይ የታጠቀውን ነገር ለማስለቀቅ ሲሞክር እናያለን። ነገር ግን ጭንብል ለባሹ ሰውዬ እንዲህ ብሎ ይለዋል። በሕይወት ለመቆየት ከ2 ሰዓት ያነሰ ጊዜ አለ። ቁልፉም የሚገኘው በአይንህ ውስጥ ነው። ይህም አውጥተህ ከፍተህ ማታስለቅቅ ከሆነ ማስኩ ተቆልፎ በጥሶ ይጥልሃል ማለት ነው። ስለዚህ መኖር ወይም መሞት። በድንገትም ደቂቃው መቁጠር ይጀምራል። ሰውየውም ባገኘው ስለታማ ነገር አይኑ ውስጥ ያለውን ቁልፍ በሚዘገንን ሁኔታ ለማውጣት ቢሞክርም አልቻለም። ሰዓቱም አልቆ ጭንብሉ ተቆልፎ ሞተ። በሌላኛው በኩል አንድ የፖሊስ አባል ልጁ ስልክ ባለማንሳቱ የተጨነቀ ይመስላል። ወዲያውም ስልኩ ይጠራል። ዳንኤል ልጄ ሲልም የተደወለው ግን ከፖሊስ ጣቢያ የምርመራ ክፍል ነበረ። አንድም ግድያ እንደተፈጸመ ተነግሮት ወደ ቦታው ይሄዳል። ነገር ግን ፖሊሶቹ የሬሳውን ማንነት ስላላወቁ ፖሊሱን ይጠይቁታል። ፖሊሱም ገና እንዳየው የማይክ አስክሬን እንደሆነ ያውቃል። በመቀጠልም አስክሬኑ ላይ ምልክት ያያሉ። ይህም በሌላ ጊዜ ተመሳሳይ ግድያ እንደሆነ ይመለከታሉ። በዚህም እንደ ሁል ጊዜው ጂክሶ የሚባል ተጠርጣሪ ሊሆን እንደሚችል ይገምታሉ። በክትትሉም መርማሪውን እንዲያግዛት ብትጠይቀውም እሺ ሊላት አልቻለም። በሚቀጥለው ቀን ሲስማማን ይታያል። በሚቀጥለው ቀን ፖሊሶቹ ወደ ወንጀለኛው ቤት ይሄዳሉ። ቤቱንም ይከቡታል። ነገር ግን በቀላሉ መግባት አልቻሉም ነበረ። በመጨረሻም አንድ ወንበር ላይ የተቀመጠ ሽማግሌ ያገኛሉ። ማሰርም ሲሞክሩ ያልጠበቁት ነገር ይከሰታል። በቴሌቪዥን ውስጥ እየተቀዳ ያለ ቪዲዮ ይመለከታሉ። በዛም ውስጥ የታገቱ ሰዎች ይታያል። ከነዛም መካከል አንዱ የመርማሪው ልጅ ዳንኤል ነበረ። ልጁንም እንዳገተው ያውቃሉ። ወደ ሽማግሌው ተጠግቶ በንዴትና በፍርሃት በድንጋጤ ልጁን የት እንዳደረገው ይጠይቃል። ነገር ግን በክፍሉ ውስጥ የተሞላባቸው መርዛማ ጋዝ ከማለቁ በፊት እና ሰውነቱን ሙሉ በሙሉ ቆራርጦ ከመጨረሱ በፊት በ2 ሰዓት ውስጥ ብቻ እንዲያተርፈው ይነግረዋል። በዚህ ደግሞ የታገቱት ሰዎች ለመውጣት እየሞከሩ ነው። ነገር ግን ምንም ማምለጫ መንገድ አልነበራቸውም። በመሃልም ከታገቱት ሰዎች መሃል አንዷ ከተኛችበት ትነሳለች። እቤቱንም መበርበር ትጀምራለች። እነሱም ግራ ገብቷቸው ይመለከቷታል። አንድ ሬዲዮ ታገኛለች። እናም ማወቅ ያለብን ነገር እዚህ ውስጥ ነው ትላለች። የተቀሩትም በመገረምና በድንጋጤ ሬዲዮውን ከፍተው ይሰሙታል። ድምፁም እንዲህ ይላል፣ ከዚህ ቤት ለማምለጥ 2 ሰዓት ብቻ አላችሁ። ቤቱም የተሞላው ትልቅ የነርቭ ጉዳት በሚያመጣ አየር ተለቆበታል ከመጣችሁ ጀምሮ። ይህም ሰውነታችሁ ፈራርሶ እምትሞቱ ይሆናል። በዛም በር ለማለፍ የሚፈልግ ሰው መድኃኒቱን መፈለግ አለበት። መድኃኒቱም እዚሁ ቤት ውስጥ ነው ይላቸዋል። በመቀጠልም አንደኛው ከፊት ለፊት ባለው ካዝና ውስጥ እንዳለና ካዝናውን ለመፍታት የሚስጥር ቁልፍ እንደሚያስፈልጋቸው ይነግራቸዋል። በቀጠልም አድርጎ ቁልፉ ያለው የጭንቅላታችሁ ጀርባ እንደሆነ ይነግራቸዋል። ፍንጩም በቀስተ ዳመና ላይ ሊሆን እንደሚችልም ይነግራቸዋል። ሬዲዮም እንደተዘጋ አንድ ቁልፍ አግኝተው በሩን ለመክፈት አንደኛው ይታገላል። በዚህ መሃል በበሩ ማጮለቂያ ለማየት ሲሞክር አንድ ሽጉጥ አይኑን በትኖ ይጠለዋል። በዚህም ሰውየው ይሞታል። የተቀሩትን በድንጋጤ ይጫጫሃሉ። በዚህ መሃል ፖሊሶቹ ተጨንቀዋል። መርማሪውም ወደ ሽማግሌ በመሄድ ምን እንደሚፈልግ ይጠይቀዋል። ነገር ግን መግባባት አልቻሉም።
በዚህ መሃል የታገቱት ሰዎች ቅድም በተከፈተው በር ይወጣሉ። ነገር ግን ሌላ የተቆለፈ በር እንዳለ ይመለከታሉ። ለመውጣትም ሲታገሉ አልቻሉም። ቤቱንም ዞር ዞር ብለው ሲፈትሹ አንድ አሻንጉሊት ያገኛሉ። እሱም ላይ ኦቢ ተብሎ የተጻፈበት ወረቀት ያያሉ። ኦቢ ምንድን ነው እያሉ እያለም ከታጋቾቹ መሃል ስሜ ነው ይላል። በመቀጠልም ሬዲዮ ያገኛሉ። ሲከፍቱትም ለኦቢ ነበረ። መልእክቱም እንዲህ ይላል። ለዓመታት አጠገብክ ያሉትን ሰዎች በውሸቶች ስታሳምናቸው እና ስትቀልድባቸው ነበረ። አሁን ግን ተራው ያንተ ነው። ከፊት ለፊትህ 2 መድኃኒት አለ ለመርዙ በሰውነታችሁ ውስጥ ለሚተላለፈው። አንዱ ላንተ ስጦታ ነው፣ ሌላኛው ደግሞ ሌሎችን ለማገት ይላል። ነገር ግን ሁሉም በዋጋ ነው የሚገኘው ይለዋል። በዚህ መሃል ሰዎቹ ተደናግጠው ሌሎቹን ማገት ስትል ብለው ኦቢ ላይ ያፈጣሉ። በመሃልም አንዷ ሴት እሱ አግቶ እንዳመጣት ታስታውሳለች። ከብዙ ጭቅጭቅ በኋላም ኦቢ ወደ ውስጥ ገብቶ መርፌዎቹን ለማምጣት ይገባል። የተንጠለጠሉ መርፌዎችንም ይመለከታል። ከበጣጠሳቸውም በኋላ የተቀረውን ለመበጠስ ሲሞክር የገባበት የመሾላለኪያ በር ጥርቅም ብሎ ይዘጋል። ከዛም ውስጥ እያለ እሳት ይለቀቃል። ሊያስወጡትም ሲሞክሩ አልቻሉም። ኦቢም መርፌዎቹን ሳይሰጣቸው ተቃጥሎ ህይወቱ ያልፋል። ሰላም ቤተሰቦች፣ በዚህ ቻናላችን የምንለቃቸው ቪዲዮዎች በቀጥታ ወደ እናንተ እንዲደርስ እንዲሁም እኛንም ለማገዝና ለማበረታታት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በዚህም በኩል ፖሊሶቹ ተጨንቀዋል። በተለይም የዳንኤል አባት መርማሪው። ታጋቾቹም በተለቀቀባቸው መርዝ አቅማቸው እየተዳከመ ነው። በዚህ መሃል አንድ የተዘጋ ቤት ገንጥለው ሲገቡ ደቂቃ የሚቆጥር በር ያያሉ። 4 ደቂቃ ነበረ። ስለዚህም ስራቸውን ለማጠናቀቅ 4 ደቂቃ ብቻ እንዳላቸው ይረዳሉ። በዚህ መሃል ድጋሚ ሬዲዮ አግኝተው ሲከፍቱት መልእክቱ ለዛንቪር ነበረ። እንዲህም ይላል። ሐሺሽ አስተዋዋሪ እንደነበርከው ተስፋ ለቆረጡት ለነበረው ተስፋ እሰጣለሁ እንዳልከውና እንደምታስገድደው ደቂቃው ሞልቶ እዚህ ክፍል ውስጥ ለዘላለም ከሚዘጋባችሁ እንደ ጭድ በተከመሩት መርፌ ውስጥ ትክክለኛውን ማግኘት ነው ይላቸዋል። ዛንቪርም በፍርሃት የሆነ ሰው ውስጥ መግባት አለበት በማለት አንዷን በግድ ገፍትሮ ይጥላታል። መርፌዎቹም ተሰካክተውባት ፈልጋ ትክክለኛውን መርፌ ብታመጣም ደቂቃው አልቆ በሩ ይቆለፋል። በዚህም በጣም ይበሳጫሉ። በየመንገዳቸውም ይበታተናሉ። ዛንቪር መጀመሪያ አይኑ በሽጉጥ የሞተውን ሰውዬ ጀርባ ላይ ቁጥር ያያል። ስለዚህም በሬዲዮ ላይ ቁጥሩ ያለው ጀርባችሁ ላይ ነው ያለውን ያስታውሳል። ዛንቪርም ምልክቱን ስላገኘ ሁሉንም ይከዳቸዋል። አንዱንም ታጋች ይገለውና ጀርባው ላይ ያለውን ቁጥር ይመለከታል። ከዛም ሌሎቹን እየዞረ ይፈልጋቸዋል። በዚህ መሃል አንዷ ታጋች መርዙን መቋቋም ስላልቻለች ትሞታለች። በሌላኛው በኩል ዳንኤል የመርማሪው የፖሊሱ ልጅ እንደሆነ አውቀዋል። ይህ ደግሞ የታገቱት ሰዎች እስር ቤት የከተታቸው ሰው ስለሆነ ሁሉም እንደ ጠላት መታየት ጀመሩ። ዳንኤልም ብቻውን ቀረ። በዚህ ዛንቪር እየፈለጋቸው ነው። በዚህ መሃል መርማሪው ሽማግሌውን መደብደብ ጀመረ። በመቀጠልም የታጋቾቹ መሃል አንዷ አንድ ክፍል ውስጥ ትገባለች። በመስታወት ውስጥም መርፌዎች ታያለች። እጇንም አሾልካ ለማውጣት ስትሞክር ይደፋባታል። እጆቿም ተቀርቅረው ይቀራሉ። በዚህ መሃል ዛንቪር አግኝቷት እድሉን ተጠቅሞ ቁጥሩን አግኝቶ እንድትሞት ጥሏት ይሄዳል። እሷም ትሞታለች። ዛንቪር ወደነ ዳንኤል ይመጣል። በዚህ መሃል መርማሪው ሽማግሌው ይዞት ይወጣል። ሽማግሌውም መንገዱን እየመራው ይሄዳሉ። ፖሊሶቹም በቪዲዮ ወዳዩት ቤት ሄዱ። ነገር ግን ምንም አላገኙም። መርማሪውም ሽማግሌው ወደ ላከው ቤት ደረሰ። እዛም እነ ዳንኤል የታገቱበት ቤት ነበረ። በዚህ ፖሊሶቹ ቪዲዮ ላይ የነበረው ክፍል እንደገቡ ነበር የሚያውቁት፣ ነገር ግን አልነበረም። በዚህ መሃል ዛንቪር እነ ዳንኤል ላይ ደረሰባቸው። እናም ጀርባቸው ላይ ያለውን ቁጥር እንደሚፈልግ ነገራቸው። ያንን ማየት ቢችሉም የእሱ ማን እንደሚያይለት ቢጠይቁትም የራሱን በጩቤ ቆዳውን ልጦ ያዘ። ወደ እነሱም ተጠግቶ ሊገላቸው ሲል ዳንኤል አንገቱን ቆርጦ ገደለው። በመሃልም ፖሊሶቹ አንድ የተሸፈነ ነገር ሲገልጹ
እስካሁን ሲመለከቱት የነበረው ተቀርጾ የተቀመጠ ቅጂ መሆኑን ይመለከታሉ። በዚህም ቀረጻው ላይቭ እንዳልነበረ ይረዳሉ። በዚህም ይበሽቃሉ። በመቀጠልም የዳንኤል አባት መርማሪው አንድ ክፍል ውስጥ ታስሮ ይታያል። በዚህም መሃል ፖሊሶቹ አንድ ሳጥን እዛው ክፍል ውስጥ ያያሉ። ሲከፍቱትም ዳንኤል ነበር። ይህ ሁሉ እየተካሄደ በነበረበት ወቅት ዳንኤል አጠገባቸው እንደነበረ ሲረዱ ጂግሶ ምን ያህል እንደቀለደባቸው ያውቃሉ። ሽማግሌውም በዚህ መንገድ አመለጣቸው። ሰላም ቤተሰቦች፣ በዚህ ቻናላችን የምንለቃቸው ቪዲዮዎች በቀጥታ ወደ እናንተ እንዲደርስ እንዲሁም እኛንም ለማገዝ እና ለማበረታታት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።